ሰላም እንዴት ናችሁ? ዛሬ ለጀማሪዎች የምትሆን ቆንጆ ቀለል ያለች ቦርሳ ይዤላችሁ መጥቻለሁ። አብረን እንስራ። ለመጀመር ክርና ኪሮሽ አዘጋጅቻለሁ። በመጀመሪያ ስሊፕ ኖት እንሰራለን ወይም ደግሞ ሸምቀቆ የምንለው ማለት ነው። ከዛ ሰንሰለታችንን እንሰራለን ማለት ነው። እኔ 39 ሰንሰለት ነው የሰራሁት። እናንተ እንደምትፈልጉት አድርጋችሁ የምትፈልጉትን ያክል ርዝመት መጨመርም መቀነስም ትችላላችሁ። ሰላሳ ዘጠኝ ቼን ከሰራን በኋላ የመጀመሪያውን ሲንግል ክሮሼት እንሰራለን። የመጀመሪያ ዙራችንን ሁለተኛው ቼን ላይ ነው የምንጀምረው። ከዛ 38 ሲንግል ክሮሼት እንሰራለን ማለት ነው። የመጀመሪያውን ዙር ጨርሰናል። ይሄን ይመስላል። ከዛ ሁለተኛ ዙርን አንድ ቼን ወደ ላይ እንጨምርና እናዞረዋለን። ከዛ 38 ሲንግል ክሮሼት እንሰራለን ማለት ነው። ከዚህ በኋላ ያለው ተመሳሳይ ነው። አንድ ቼን እንጨምራለን፣ ከዛ እናዞራለን፣ ከዛ 38 ሲንግል ክሮሼት እንሰራለን ማለት ነው። በምትፈልጉት አይነት ሌንግዝ መስራት ትችላላችሁ። እኔ 58 ሮ እኔ የሰራሁት፣ እናንተ እንደምትፈልጉት እርዝመት መስራት ትችላላችሁ ማለት ነው። 58 ዙር ከሰራችሁ በኋላ አንዳንድ ቼን ትቀንሳላችሁ ከሁለቱም ሳይድ ማለት ነው። which is 36 ሲንግል ክሮሼት ይሆናል ማለት ነው። ይሄን ይመስላል። አሁን ይሄን ጎንና ጎኑን እናገጣጥመዋለን ማለት ነው። ሰው እነዚህን የማግኔት ቁልፎች ነው የምጠቀመው ማለት ነው። ከዛ በመጨረሻ ሪቫን እሰራለታለሁ ማለት ነው። ከታች ጀምሬ ስቆጥር ስድስተኛው ላይ ነው ሪቫኑን የማደርገው ማለት ነው። በመሃል 3 ቼን እዘላለሁ።
ከዛ 30 ቼን እሰራለሁ ማለት ነው ለሁለቱም። ሪባናችንን ከጨረስን በኋላ የሚቀረን ሃንድል ነው። የዚህን ባክ ሃንድል አሰራር ከፈለጋችሁ ኮሜንት ላይ ጻፉልኝ፣ በሌላ ቪዲዮ አሳያችኋለሁ። ሰው ይሄን ይመስላል ማለት ነው። አሪፍ የሆነች ቆንጆ ከለር ኮምቢኔሽኗም የምታምር ቦርሳ ናት። ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። ሲ ዩ ኔክስት ቪዲዮ